ኧረ ሴት ሲጀመር እኛ ሴቶች ራሱ ማለት ነው እንዴት ነው የሚሆንልን? ነገ እንወልድም፣ ነገ አናገባም፣ ነገ የእውነተኛ ላይፍ አይኖርም። ይሄ እኮ በቃ ማሪ በአሁን ሰዓት እኮ ልጅ ያለውም እኮ ልጁን ሽምድድ አድርጎ ልጅ የለም እኔ ልጃገረድ ነኝ እያለ ነው እኮ አሁን ስንሰማ ማለት ነው። ክርስቶስ አንተ አድነኝ እንጂ እኔ በስነ ስርዓት ስድብ ማላቆ ሴትዮ ስድቡን አስተምሯል። ዘንድሮስ ፈጣሪ ትዕግስቱን ስጠኝ። መደበቃችን ምንም ሌላ ነገር ይደበቃል። ልጅን መደበቃችን ተአምር ቢባል እና ደበቀች አይደል እንዴ? ልጅ አላት አይደል እንዴ? እቺ ልጅ የለም አላለችም እንዴ? አለች ተናገረች። ልጅ አለ ፍራፊ ድሮት እዚህ ድሮት እዚህ ልሻል ፍቅር ልጅ አላት ብለን ስናወራ የላትም ብሎ ሲከራከሩ ነው። ይኸው መጨረሻ ላይ ወጣ አልወጣም? ታዲያ የዛ ራሱ ዣንጥላ ይዛ ሆስፒታል ቼክ ያደረገችበት ጊዜ እኮ ትክክለኛ እርግዝና ነበር እኮ ብዙ ነበረች። አዎ እንደውም ካስታወሽ ማለት ነው ከወገብ በታችን ከወገብ በላይ ነበር እኮ የምትመጣው። አዎ ስትመጣ ማለት ነው። ለምን ሙሉ አትወጣም ነበር? እርጉዝ እንደሆነች እንዳያስታውቅ እርጉዝ ነበረች። በኋላ ነው እኔ አሁን እንዴት ነው ያላስታወቀባት? እሷ ልጅ የለኝም ብላ እንዳትከራከር ሰውነቷ አየር ላይ መለሰችው። አልተኛችም፣ አልታረሰችም። ሰውነቷን አየር ላይ መለሰችው። ምክንያቱም ወጣች። ይሄ አሁን ቁጭ ስትታረሺ ቁጭ ይሄ ያለ ደለንተን ስትይ ነው ሰውነትሽ ዝብዝፍ የማለት ባህሪ የሚመጣው። አሁን ሩታን ያት እስቲ አሁን የዱሯ ሩታ ሰውነት እኮ አይደለም ያለው፣ ተበላሽቷል። ታምራለች ኖ ማማሩን አይደለም ብልሽ ቦርጭ አለ አሁን ላይ። በፊት እኮ የለም። ፍቅር ደግሞ ቦርጭ የላትም። ለምን አየር ላይ አጠፋችው። ሩታ ታረሳለች ቁጭ ብላ፣ እሷ እንዳይታወቅባት ብላ አልታረሰችም። ገብቶሻል? አሁን ከዩቱብ ሁሉ የሚመቸኝ ማን እንደሆነ ታውቂያለሽ? ፍቅር በጣም ኮንፊደንሷ እግዚአብሔርን ነው የምልሽ። ደስ የምትል ልጅ አሁን ላይ አይተሻታል? በጌታ እስኪ ፍቅሩን ሁላችሁም ሰብስክራይብ አድርጉና 100 ሺህ ትግባ። ጌታ ምስክሬ ሰብስክራይብ ድሮ እኔ እየተጣላን ራሱ ሰብስክራይብ ይላል። እኔ ሰብስክራይብ አድርጌያታለሁ። ስጀመር ፖስታታለሁ ራሱ ጌታ ነው የምልሽ። ኮንፊደንሷ ስወድላት አሁን ላይ ያላት በቃ ቁርጥ አድርጋ ወጣላት። ማንም ጋር አትገናኝም፣ ከማንም ጋር አሰራም። በቃ ኮንፊደንሷ ደስ የምትል ልጅ ነው። ምን ነው የተማረች ሰው ናት እኮ። ወዳታለሁ ግን ያችን ልጅ ወዳታለሁ፣ ልጅቷን ወዳታለሁ። ግን ደግሞ ያለውን ነገር አልወደውም። ስም አልጠራም። ኮንፊደንሷ ታርግልኝና ማለት ነው። እኔ የቡታጅራ ዩቲዩበር ላይ እንደው ምንም ብትል ከሩታ በስተቀር ሌላ ሁሉ ውሸታም ቀን እንዳወጣ ነው። ውሸት የበዛበት እንደዚህም ደግሞ ወይና እኮ እንደነሱ እኮ ዝሙት ስላልሰራ ነው ቻናሉ ማይንቀሳቀሰው። ዊና ጨዋ ወልዶ ጨዋ ያሳደገው ነው። የምር አንቺ እኮ እሱ ቻናሉ እኮ ከተከፈተ እኮ 2 አመት ምናምን ሊሆን ነው። ግን ማሳየለው አይታይልሽማ። እዛ ማሳሰሬ ነው። ተጣላን፣ ተላላጥን፣ ተጋጋጥን፣ ተፋጠጥን ካልሆነ አያድግም። የእነሱማ ይህ ማቋንቀ ያስታውቀኛል ሳያቸው የእነትንሱ ይሻላል ከእነሱ ደግሞ ወይኔ ሳያቸው ያስታውቁኛል። አይደሉም አላያቸውም። በፊት ነበር አንሰቻለሁ። አፊ አብርሃም እና ሩታ እንደዚህ አይባባልም። የአብርሃም ቤተሰብ እና የሩታ ቤተሰብ የተከበሩ ናቸው። እነሱን ምንም እንደዚህ ቅሌ እናትየው እና ትንሱ ውሻ ይባባላሉ። አንቺ ውሻ ውጪ ከልጅ አጠገብ፣ አንቺ ምን ድራማ ነው ያምር ነው። እኔ ምን አውቃለሁ እንዴ? በጣም የሚያስጠላ ድራማስ ቢሆን ምንስ ቢሆን እንዴ አንቺ ውሻ ውጪ ከልጅ ህይወት እየተባልሽ እየተሰደብሽ ድራማስ ቢሆን እንዴ ስማ ወልደውስ እኔ ማለት ነው። አሁን ለምሳሌ በህይወታችን አሁን እስኪ እንደው ሪሊውን እንምጣ፣ ወደ ራሳችን ህይወት ዞር ብለን እንምጣና ማለት ነው። እኔ አንድን ሰው ወደድኩት፣ አብሬው ኖርኩኝ፣ ያፈቀርኩት ምናምን ነገሩ መቀጠል አልቻለም። ትናንት እንደነበረው ሊሆን አልቻለም። ፍቺ ከተፈጸመ ከዛ ሰው ጋር ምን እሰራለሁ? እኔ የምምለው እሱ ነው። አሁን እኮ ጭንቅላቴ አሁን ትንሱና እንትናም ተፋቱ ተባለ። ትንሱና ሰውዬው ወረቀት ተቀደደ። እኔ ወረቀቴን ከቀደድኩ በኋላ ምንድነው ምንቀረኝ? እሺ ሩታና አብርሃም ልጅ አገናኛቸው። ኦልሬዲ የኔ እናትና አባት ተለያይቷል። ልጅ አገናኛቸዋል።
በእኛ ጉዳይ ይገናኛሉ። ብንታመም በእኛ ላይ የሚመጣን አባታችን በብዙ ነገር ትገናኛለች። እኔ ትንሱና ስለ ልጃቸው ጉዳይ ነው፣ ገና አልተወለደም። እሱ ሲወለድ ፈጣሪ ያውቃል ብዬ አጠገቤ እንዳደርስ ብዬ ልም ብዬ ካጠገቡ ሄዳለሁ። ነገ ይመጣሉ። አንቺ ውሻ ተመለሰች። ቴሌቪዥኑን ይፈታሉ፣ ቴሌቪዥን ይገጥማሉ፣ ፎቶ ያወርዳሉ፣ ፎቶ ይሰቅላሉ። ፈጣሪ ትግስቶስ አሁንስ ግራ ተጋባል። የእነሱ ደግሞ ማለት ነው ያ ሁሉ ቅጂ የማን ነው? የምሬ ነው፣ ፍረዱበት። ያ ሁሉ ቅጂ የነዛ የነ ባልታዜር ሰፈር ነው። ናዮምም የወሰደው ከባልታዜር ነው። አላዜርም የወሰደው ከባልታዜር ነው። አሁን እኮ ትውልዱ እየገማ መጣ እኮ። ባልታዜር ማለት አላወራም። እኔም ለምን አባታችሁ አላወራም። ዛሬ ትንሹ እኛ ጋር ምን ልሰራ መጣ? ትንሹ የሩታ ወንድም ትንሹ ይባላል አለ። እኛም እኮ ሰውን ከነስተቱ ነው የምንወደው፣ ከነስተቱ ነው እኮ የምንደግፈው። ግን ደግሞ ካልታለ ኧረ እኔ ማንንም አልደግፍም፣ የራሴ ደጋፊ ነኝ እናቴ። ኧረ አሁን ይሄንን እነዚህን ደግፌ እኔ ሰማይ ቤት ይገባሉ እንዴ? በጌታ ምን ነው ከፈጣሪ ጋር ምትጋሽ ነው እንዴ? ደግፍሻቸው ተይ፣ እሱን ሰማይ ቤቱን ተይው። እንደው በፊት እኮ ቁም ነገር ነበረው እኮ። አንድ ድሃ ልጅ አሁን ለምሳሌ እኛ ሴቶች እኮ አንተ ድሃ መላጣ ብለን ነው የምንሸሸው እኮ። ሩታዬ እንደ ሀቁ ብናገር ፍቅሩን አስተምራለች መጀመሪያ ማለት ነው። ያደገችው ቡታጀራ ጌታን ታያቸው፣ ድጋፋን ታያቸው። ለእኔ ከባድ ባለውለታዎቼ ናቸው። አብርሃም የሚሆኑ ሩታ የሚሆኑ ባለውለታዬ ናቸው። እግዚአብሔር ያክብርልኝ። እኔ እግዚአብሔር ይስጣቸው። ከእናት ልጅ በላይ ልጆች ሰጥቶኛል። እዚህ ውስጥ በጣም ወዳቸው ልጆች አሉ። ጓደኛ ሳይሆን እህቶች ሰጥቶኛል። እናንተ ከየትነትም አልፋችሁ እናት ነሽ አንቺማ ለእነሱ ቤተሰብ ነን እኛ። አሁን ላይ ቤተሰብ ሆነናል። እዚህ ቲክቶክ ላይ ማለት ነው። ችግር አጠገብ የሚሆኑ የት ነሽ እንዴት ነሽ የሚሉ ብዙ እህቶች አግኝቻለሁ። አንቺ ማኪ ማለት ነው ገና ልክ ልክሽ ነው የምነግርሽ። ሃፒ በርዝዴይ ሳትይኝ ተወልጃለሁ ብዬ ተጣልቼሻል። ማኔ ነው ድሮ እንኳን ተውልጅ ከታች ጆን ብላ ገባችሁ አለ ጆን ብሎ ይገባሉ። ሀቢብቲ ፈጣሪ ልቦና ይስጥህ። ምንም አንልም። ይስጥልኝ። አንደኛ አበጋዝ ብሎ ስሙ ያወጣለት እናቴ አበጋዝ እኮ አበጋዝ ማለት እኮ የተከበረ ሰው ነው እኮ። ይሄ እኮ እንደዚህ አይነት ሰው አበጋዝ ተብሎ አይደለም። አበጋዝ በኛ በደቡቦች ወይም ደግሞ በእኛ አካባቢ በእንትን አበጋዝ ማለት ለትልቅ እንግድነት የሚጠራ ሽምግልና የሚያሸማግል ትልቅ ሰው የተከበረ ሰው እኮ ነው አበጋዝ ሲባል። አዎ አሁን በስንተኛ ዘፈን የቦ አበጋዝ የቦ የሚባል እንትን አለ። ያኔ የተከበረ ክብር የሚሰጣቸው ሰዎች ነው እንጂ ይሄ አበጋዝ ማለት እሱ የሚገባው አይደለም። በጭራሽ እንደው ምናልባት እኔ ማይነ ቆንጆ ፋፊ እኔ ምን ብዬ አወጣሽ እንደታውቃለሽ? እኔ አልማውራት አልወድም ነበር በፊት። ባልታዘር ብዬ አወጣው። በቃ አለቃጭር ቃላት ምንድነው ትርጉሙ ምንድን ነው እያለች ባልታዘር የሆነ ሰሞን 16 ሴት ነው ምናምን የተላላሰ ሰውዬ የአፍሪካ ባልታዘር የአፍሪካ ሰውዬ። ሀናን እንዴት ነሽ? ለምን እንዴት ሰቦንቱ ወለጋ እቺ ልጅ ትዝ ይላችኋል? እቺ ልጅ የምታስታውሻታለች? ሰቦንቱ ወለጋ አታስታውሻትም? እኔ ግን አስታውሳታለሁ። ድምጻችን እየቀዳች ትወስዳለች ተብሎ ነው አጥፊ ብላ እስከ ምልክቱ ነው የምነግርሽ። ክርስቲያን እኔ ፋፊያይሽ አእምሮሽን ለዚህ ነበር መጠቀም
መሳደብ የነበረብሽ ብዙ ነገር ማድረግ ይችላል። ወንድ ወለጋ እየቀዳች ነው የምትወደው ተብሎ ፉፉዬ ፍቅሬ የኔ ወለላ የኔ ማራናታ የኔ ፍቅር ክርስታቂያለሽ እኔ እንጃ እኔ አሁን ላይ በደንብ እንትን ምለው እውነት ለመናገር ወርቄን አንቺን የድንግል ማርያምን ልጅ ቅድስትን አሉ አዎ ሳውዲ ምትኖር ሱሱ